ሂዶ ምርትና ምርታማነትን አሳድጎ አርሶ አደሩ ተጠቃሚን ማድረግ ለገበያ ለምግብ ለኢንዱስትሪና ለኤክስፖርት የሚሆን ሰብል ማምረት ነው ማለት ነው። ይሄን ለማድረግ ማምረት ያስፈልጋል። ለማምረት ደግሞ እና ምርትና ምርታማነትን ለመጨመር ዝም ብሎ ማምረት ሳይሆን በዚህ አመት 3.5 ኩንታል ፐር ሄክታር መጨመር መቻል አለብን ብለን ነው የገባው። ይህን ስናደርግ የተለያዩ አጋር አካላት ከኛ ጋር ሆኖ ስራ ይሰራሉ ብለን ታሳቢ አድርገን ነው ማለት ነው። እንግዲህ ምርትና ምርታማነትን ለመጨመር ግብዓት ያስፈልጋል። ግብዓት ሲባል ምርጥ ዘር፣ የተሻሻለ ዝርያ ያለው ይሄን ደግሞ ሊያወጣልን የሚችሉ ምርምሮች፣ ዩኒቨርሲቲዎች እና የተለያዩ አጋር አካላት ናቸው ማለት ነው። ከግብዓት በተጨማሪ ክህሎት ወይም እውቀት ያስፈልጋል። ግብርና ዝም ብለህ በተለመደው ዘርተን ታድሎ አይደለም፣ ሳይንስ ነው። ይሄን ለማድረግ ደግሞ ሙያተኞችን ክህሎታቸውን ከፍ ሊያደርግ የሚችል ስልጠና የሚሰጥልን አጋር አካል እንፈልጋለን ማለት ነው። የተሰባሰበ የሚመክረውም ያካል ነው። አሁን ከባህር ዳር ዩኒቨርሲቲ ያለ የዛሬ ዓመት የሚሰርቀን ነበር፣ ዘንድሮ ደርሰናል። ሐራራ ያለ አዲስ እርሻ ምርምር አለ፣ አማራ ምርጥ ዘር አለ ማለት ነው። ቅድም ያልኳቸውን ነገሮች በሙሉ የሚመለከታቸው አካላት ናቸው። ይህ አካል ተመካክሮ ተነጋግሮ በአጠቃላይ በዞናችን ውስጥ ያለውን ምርትና ምርታማነት የማሳደግ ከፍ የማድረግ ግዴታ አለበት ማለት ነው። የምንመካከርም ያለው አልቲሜት ጎላችንም ያለ ማምጣት ነው። ምክክሩ ውጤቱ የሚጠበቀው ያልኩትን ምርትና ምርታማነትን ጨምረን አርሶ አደራችን ገቢውን መጨመር፣ እዚያው ሳለ ደግሞ አልፎ ተርፎ ለገበያ ለኢንዱስትሪና ለኤክስፖርት የሚሆን ምርት እንዲያቀርብ የማድረግ ስራ ነው የምንሰራው ማለት ነው። ያን ለማድረግ መመካከር መነጋገር ያስፈልጋል። ሁሉም አጋር አካል ድርሻውን መወጣት መቻል አለበት ማለት ነው። በኋላ